ሩታ እንግዲህ አቅዳ የተነችው አብርሽና ኤርሜላን ልታለያይ ነው ማለት ነው ጋይስ። ይሄ ነው፣ ሌላ ነገር የለም። እኔ በጀመራም ብያቸዋለሁ፣ አለ ምክንያት አይደለም። ማነው ኤፍሬም እና ሩታ አንድ ሆኑት። ይሄ ቅርታ ምንም አላማረኝ ብያችሁ ነበረና ሌላ አዲስ ነገር ይዞ መጥቷል። እኔ ግን ጥያቄ የፈጠረብኝ እኔ ታውቃላችሁ እንግዲህ አእምሮ ውስጥ ጥያቄ የፈጠረብኝ ኤርሜላ እንዴት ልትመጣ ቻለች? እሱ በገባ ደቂቃ ሳትቆይ እንዴት ልትመጣ ቻለች? እንደ ባለፈው እየጠነሰሱ ይመስለኛል። ወይን ኔፋ ወይን ተክስት አድርጎላት ነው ወይን ሌላ ሰው ለኤርሜላ የተናገረ ሰው አለ ምናምን። እና እንግዲህ እኔ አሁን እዚህ ላይ ሩታ ብዙ ነገር ማስተላለፍ ፈልጋለሁ። የኔ ቆንጆ በአደባባይ አልፈልግሽም፣ ከአንቺ ጋር መኖር አልፈልግም ያለ ወንድ፣ አንቺም አልፈልጎም ያልሽ ወንድ እንዴት ነው በለመና ማለት የራስሽን ለምንድን ነው ማታስከብሪ? በቃ እውነት ተለያይተሻል አይደለ? በፍቅር ልጃችሁን ማሳደግ ትችላላችሁ። ከዛ ውጪ ግን መለመን እኮ ሆነብሽ፣ ወንድ ብርቅ ሆነብሽ እኮ ሩታዬ። እውነት ኧረ በስመ አብ። በአንድ ወንድ እንደዚህ ስትባሉ አይደብርም? አይደብርም? በጣም ነው የሚያስጠላ። ለምንድን ነው ራስሽን ማታስከብሪ? በቃ ውከት ማለት ስለ አንቺ ሁሌ እንዲወራ አንቺ መሰደብ ትፈልጋለሽ መሰለኝ። የስድብ ሱስ አለብሽ መሰለኝ እኔ ሳስበው። ካልተሰድ ማለት ህዝብ ካልተሰደበሽ በቃ አርፈሽ አትቀመጭም ማለት ነው። አንድ ሰው እኔን አልፈልግሽም ብሎኝ ሌላ ሴት ጋር ሄዶ እንዴት ነው ቤት የሚጠራ? ልጁን አየ አላየ ራሱ ጉዳይ። እንዲህ እሱ በፈለገ ሰዓት እና ራሳቸው ሁለቱ ጣንስሶ ልጁን እንግዲህ እንደተባለው ፕራንክ ነው ተደረገ። ሲቀጥል ደግሞ ፕራንኩ ይሄ ልጅ ሆነ አደጋ ቢደርስበት ተጠያቂ ማን ነው? ይሄ ልጅውን በኃይል መኪና ሲነዳ ከመኪና ቢጋጭስ ምናምን ይደብራል። በቃ ማለት ሆነ ችግር ተፈጥሯል ብሎ ነው የተጠራ። እንግዲህ እንደ ቪዲዮ ነው ጋይስ፣ እንደ ቪዲዮ። እውነቱ እኮ ፈጣሪ ነው የሚያውቀው። ዛሬ በተለይ ድራማ ነው የሚመስለው፣ እውነተኛም አይመስልም የዛሬ። የእውነት ለመናገር እኔ ድራማ ነው፣ ሌላ ድራማ የጀመራችሁ ነው የሚመስለኝ። ሩታ በዚህ ልክ እውነት አንቺ ለልጅሽ አስበሽ ነው አብርሽን ቤት የምትጠሪ? ለዛም ደግሞ ከወንድሙ ጋር ማለት ነው። በዛ ላይ ደግሞ ሰሞኑን ደስ ብሎኛል ብዙ ነገር የተፈጠረ ነው ምናምን እያለች ነው። እና እስካሁን ተስፋ አልቆረጠችም ማለት ነው ከአብርሽ ጋይስ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን አልጠፋም። እሺ ውዶች ያለው ሰብስክራይብ አድርጉ። አልጠፋም የኔ ውዶች ማለት ነው አለው። ትላንትና ቢዚ ነበርኩ፣ ኢድም ስለነበረ እንግዲህ ነበረብኝ፣ ዛሬም ጽዳት ነበረብኝ። ለዛ ነው ጠፋው። እሺ ነው ውዶች ሰብስክራይብ ላይክ አድርጉ። የዛሬ ቪዲዮ እንዴት አያችሁ? እንዴት ማለት እንደ አንድ ሰው ማለት ጭንቅላት ዝም ብላችሁ በጭፍን ስድብ ሳይሆን እንዴት አያችሁ? ድራማ አይመስላችሁም ጋይስ? አላቅም እንደዚህ አይነት ነገር እንዴት እንደተቀጣጠመ ገባችሁ አይደለ? እንዴት ኤርሜላ አብርሽን ተከታትላ ልትመጣ ትችላለች ጋይስ? የሩታና የኤፋ የጠነሰሱት ስራ ነው። አብርሽን እንግዲህ ሁሌ እንደሚመላለስ ሊያደርጉ ሁለቱ ተጣልቶ እንዲለያዩ ነው ሀሳባቸው። ይሄ የታወቀ ነው። ኤርሜላም እንግዲህ ዛሬ በጣም ተናዳ ነው ስትናገር የነበረ። ታውቃላችሁ ኤርሜላ በጣም ተረጋግታ ነገሮቹን አስብ የምትረዳ ልጅ ናት። እና ዛሬ እንግዲህ እንደውም ለሩታን ስትንጫጫባት ሰከን ብላ ቅርታ ስትል ነበረ። እና እንግዲህ ተናዳ ነው ሄደችው እውነት ለመናገር። እና እኔ ግን ጥያቄ የፈጠረብኝ ማለት ምን እንዲሆንልሽ ነው ሩታ? አሁን አንቺ ቡና አፍልተሽ እውነት አንቺ ለልጅሽ አስበሽ ነው? አንቺ በነገራችን ለልጅሽ ብታስቢ ለትዳርሽ ብታስቢ እርጉዝ በነበርሽ ሰዓት ነው አብርሽ የሚያስፈልግሽ የነበረው። እውነት ለመናገር አንድ ወንድ ልጅ አልፈልግሽም ብሎኝ ሌላ ሴት ጋር አዲስ ህይወት ጀምራለሁ ከህይወቴ ውጪ አልፈልግሽም ብሎሽ ልጅ እኮ በሰላም ማሳደግ ይችላል። ከዛ ውጪ ግን ተለማምጠሽ እሱን ለማየት በቃ ፍላጎት አለሽ። ያንቺ አሁን ሼም ይዞሽ ነው ሩታዬ፣ ሼም ይዞሽ ነው እንደተረዳውሽ። እና ያው በገዛ አፍሽም ስለተናገርሽ ስራሽና ንግግርሽና ስራሽ በጭራሽ አይገናኝም። ባይዘዌ በጭራሽ ከዚህ በፊት አንተ ነው የሚጠራኝ ከዚህ በኋላ እንዳትጠራኝ ስትያል ነበር። ዛሬ ቤት ድረስ ነው ጠራሹ። አስቡ ጋይስ፣ ዝም ብላችሁ የሩታ ነገር አስቡት። የሩታ ነገር በቀደም ከማን ጋ ነው? ከዳኒ ጋ ነው
ስትንጨረጨረ ነበረ። ከዚህ በኋላ ፈይ አትጥራኝ፣ የጠራኝ አጨቅጭቀኝ ነበር ያለችው። ገባችሁ አይደለ? አንተ ነህ የምትጠራኝ፣ አንተ ነህ የምትፈልገው፣ እኔን የምትጠራ አንተ ነህ ስትል ነበረ እና ዛሬ ቤት ድረስ ጠራችሁ፣ ግን አልተሳካላትም። እሷ ፍላጎታ ሌላ የጠነሰሰችው ነገር አለ። ገባችሁ አይደለ? እንዴት ነው አንድ ወንድ ልጅ አልፈልግሽም ብሎሽ ገና መለማመጥ እኮ ነው። አሁን ይሄ ልጅ ወደ ራስሽ ለመመለስ ነው ሀሳብሽ፣ እቅድሽ። ወንድ ልጅ አንድ ልቡ ውጭ ከሆነ ውጭ ነው በቃ። አራት ነጥብ። በተለይ ደግሞ አዲስ ህይወት ከጀመረ በኋላ ወንድ ልጅ ምን አርግልሻል? ልጅሽን በስነ ስርዓት መንከባከብ ትቻለሽ። ከዛ ውጭ አባት ሲያስፈልግ ማሳየት ትቻለሽ። ግን በውሸት እሱን ፍለጋ ኧረ ይደብራሽም ነው። ኧረ ተው፣ ለክብራችሁ ተጨነቁ። የእውነት ሄርሜላ በትክክል ተናዳለች፣ ግን ትክክል ናት። አብርሽ ብዙ ጊዜ አላቅም፣ ዝም ብሎ መሮጥ ነው፣ ዝም ብሎ ነው የሚሄደው ጋይስ። እኔ ግን አላቅም፣ ሄርሜላ ማጠፋች አልልም፣ ግን ሁለቱ ማለት የተመካከሩ ይመስለኛል። ኤፍሬም እና ሩታ የጠነሰሱት ጥንስስ ነው። ይሄ የእነሱ ስራ ነው ብዬ ነው ማስበው። እና ራስሽን ብታስከብር ይመረጣል ብዬ ነው ማስበው። በተለይ ኤርሜላ ማነሽ ሩታ ማለት ነው። ኤርሜላም ደግሞ በቃ ማለት አላቅም፣ እንደ በፊቱ ማለት እንደ በፊቱ ብትሆኝ ይሻልሻል። ማለት እንደ ሩታ ባትሆኝ የሆነ ነገሮቹን ከሱ ጋር ቀስ ብለሽ ለመፍታት ብትሞክሪ ይመረጣል። እንደሷ መጫዋጭ አብርሽን ብትረዳ ኖሮ ምንድን ነው ብላ ትዳሯን መመለስ ትችል ነበር። እሱ ቁጭ ብላ መክራ እንደዚህ አይሁን ብላ ትዳሯን አታጣም ነበር ሩታ። አንቺም ደግሞ አንዴ ገብተሻል መቼም እንግዲህ በወዲህ ይዘሻል። እንግዲህ እንዳልሽው ይሄ እንደ ሩታ ውሸት ከጀመራችሁ እኔ በጣም ነው መጣላችሁ ባይዘዌና። ለማንኛውም እንግዲህ ልታለያይ ነው ሩታዬ ጋይስ።